እናስገባታለን። መጣ ውስጥ እሺ፣ ኦኬ፣ አስገቢያቸው። አስገብተሻል። ሌላ ሲራ ምንድን ነው? ሳይድር ነው የሚለው ሲድራ። ኦኬ፣ ኢትዮጵያዊት በጣም ነው ለሰጠሽን ሀሳብ ማመሰግነው። ከኛ ጋር ነሽ። የሆነ ነገር ካለ እናሳውቅ። ፎሎ አድርጓትና እሺ፣ አይዞሽ። እሺ፣ ግን ያው ድምፅ እንሆናለን። ቀጣይ የምናደርገው ፕሮፋይል በዚች ልጅ ስም እንሰራለን። የእሱን ፎቶ ላይ አርግተን ወደ ፍርድ ይቅረብ። እስኪ እዚህ ጋር ፕሮፋይሉ ላይ አንድ ነገር ተነጋግረን ተወያይተን ሲሆን ጥሩ ነው። ፕሮፋይሉ ላይ ምን ይጻፍ? ወደ ፍርድ ይቅረብ፣ ሞት ይፈረድበት፣ ምን ብለን እንጻፍና እዛ ላይ የሚካተተውን ነገር ፕሮፋይሉ እንዴት ምን ላይ እንዴት ጽሁፉ የሚለውን እናንተ እዚህ ጋር በጽሁፍ ጻፉትና በርካታ የጻፋችሁትን ፕሮፋይሉ ላይ ጽሁፍ እናደርግበታለን። ፕሮፋይል ቻሌንጅ እናስጀምራለን። እሺ፣ ሞት እናንተ የምትሉት ምን ፍትህ ወይንም ሞት። ኦኬ፣ በቃ አብዛኛው ጻፉትና እዚህ የምጽፉትን ያው እንትን እንላለን። እሺ፣ ጄስቲክ ምናምን ብለን እንጽፋለን። የስ ካሚላ አይ ሪድ ወር ዩ ራይት። ኦኬ፣ እንደዛ እናደርጋለን። እሺ፣ አዲስ የገባ ሲድራ ነው የሚለው ሲድራ ሙቢ። አሰላም አሌይኩም፣ እንዴት ናችሁ? ዋሌይኩም ሰላም ሙብዬ፣ ጀዛክን አላህ ይክፈል። ያው ሁሌ እከተላለሁ፣ ሰማሃለሁ። ዛሬ አልሐምዱሊላህ እብድ እያልኩ ነበር፣ እድሉን ስላገኘው ደስ ብሎኛል። ወላሂ ላዚም ቀልብ ነው የሚሰብረው። መንዳት እንኳን አልቻልኩም፣ እግሬ ነው የሚንቀጠቀጠው። እንትኑን ብሬኩን መንካት ነው ያቃተኝ። እኔም የሴት ልጆች እናት ነኝ። ሴም ኤጅ አለኝ ከትንሿ ልጄ። አኡዝ ቢላ ምን ሸጣን ረጅም አሮ ነው። ፍትህ እንፈልጋለን። ስንፈልግ ደግሞ እንዳልከው ይሄ እስር ቤት ገብቶ ዳቦ ማብላትና እዛ ፑሻፕ እየሰሩ ጡንቻቸውን አደልበው እንዲወጡ አይደለም። እንደዚህ አይነት ሰዎች ትክክለኛ ተገቢ ለሌላው እስከ ዛሬ ድምፃቸው ለታፈነ ወይንም ለወደፊቱ ለሚመጡት ልጆቻችን እህቶቻችን ፍትህ እንፈልጋለን። በደንብ መቀጣጫ መሆን አለበት። ኢንክሉድድ ህጉም እንዲቀየር የምንችለውን ሙቤ አንተ እየመራህ እኛ የምንችለውን እያደረግን ካላህ በታች መደረግ አለበት። ህጉ ይሄ ፌር ያልሆነ ህግ ነው እየተደረገ ያለው ኢትዮጵያ ላይ። አስገቢያቸው። ቀጥሎ የሆነ ክርስቲያን የሆነ ስም አስገቢ። አሁን ከሲድራ ቀጥሎ። እሺ፣ ሚክስ እያደረጋችሁ። እሺ፣ ሲድራ ይቀጥይ። ያ ሙቤ ህጉ መቀየር አለበት። በቃ ፍትህ እንፈልጋለን። እኛ የምር ታመምን። ከሰማው ከበቀደም ጀምሮ በቃ ልጆችን ባየው ቁጥር ልጅቷ ናት የምትመጣው አይኔ ላይ እና እቺ እናት ልጇም ከመገደሉ ከመደፈሩ የደረሰባት ለ1 ዓመት እንግልት እንድታለቅስ አልተፈቀደላትም፣ እንድታዝን አልተፈቀደላትም። በሙስና እሷን እያባረሩ እያሯሯጡ ነው። ሰኪውር መሆን አለባት። ፋይናንሻል ምንችለውን ማድረግ አለብን። ከዛ ደግሞ ፍትህ ማግኘት አለባት። ሜንታሊ መታከም አለባት። ፌር አይደለም እየተደረገ ያለው። እንዳልከው እያንዳንዱ እዚህ ውስጥ የተሳተፈ ከምስትየው ጀምሮ እዛ ፍርድ ቤት ጀምሮ እዛ ፖሊስ ጣቢያ ወረቨር ያሉት ሰዎች ማንነታቸው ፎቶቸው ወጥቶ መቀጣጫ መሆን አለባቸው። ሞቢ እኔ ከዚህ በላይ አሊዝም ቦታ የምትወሰኑትን አብረን ሆነን እጅ ለእጅ ተያዘን የአንድ ሳምንት ብቻ ሳይሆን አይስዌር መቀጣጫ መሆን አለባቸው። በቃ ከዚህ በኋላ ያሉት ሰዎች እኛም ቀና ብለን መሄድ አለብን። እንደ እናት ታመናል፣ በጣም ታመናል። አላህ የዱንያውን ፍርድ እኛ ሰበብ መሆን አለብን። የአኼራውን ደግሞ ካላህ ጋር የተሳሰቡበት ኢንሻአላህ። ጀዛኪላ ኸይር ሲድራ። ኦኬ፣ ከሀያት በፊት ደግሞ አንድ ሌላ ሰው እናስተናግድ ነው። ከታች ገባ እንደሚለው ጊዮ ነው የሚለው እድሜ ሰላም ነው። ሰላም ናችሁ? እንደ ነው ጊዜው ለማለት ነው። ያው ከሰባት ቀን በኋላ ስለሚቀየር የሆነ ጊዜ ተሳስቼ ነው እንደዛ እና ሶሪ። ለማንኛውም ሰላም ነው። እዚህ ጋር ሙቤ ምን እንደሆነ ታውቃለህ? ይህን ነገር 25 ዓመት ለአንድ ሰው ፍርድ እንደዚህ አይነት ነገር አድርጎ በ25 ዓመት ፍርድ መላቀቅ ማለት ነገ ሌላ ሰው እንደዛ አድርጎ እንደሚቀጥል ምንም ዋስትና የለውም። እንደዚህ አይነት ነገር ውሳኔ በቃ እንደዚህ ቀጥተኛ የሆነ ነገር ስቅላት ሊፈረድበት የሚገባ ሰው ነው። ከዛ ውጭ ኔክስት ሌላ ሰው ይመጣል። እሷ እንዳለችው አሁን እኮ ይሄ እስር ቤት ገባ ማለት 25 ዓመት በአሁኑ ሰዓት እንደውም እስር ቤት ቢሆን ይሻለዋል እኮ ለሱ። የምሬንም ነገር ኢትዮጵያ ውስጥ ባለው ኮንዲሽን እስር ቤት ውስጥ ይመቸዋል። ሰላም ነው የሰጡት። የሚፈልገው ይሄን ነገር ላረገ ሰው መንገድ ላይ ባገኘው ለቀዋለሁ አለቀው
እኔም አለቀውም እኮ አልኩህ። ለምን 25 ዓመት አይፈረድብኝም? አትሊስት እንኳን እንደነዚህ አይነት ሰዎች የፈለገ ይፈረድብኝ እንዴ? ማን ይለቀዋል? ማን ይለቀዋል? እኛ ሀገር እኮ ሌባ እንኳን ሰርቆ እንዴት እንደሚደበድቡ ታውቃላችሁ? እንደዚህ አይነት ወንጀል ፈጽሞ ሌባ ሰርቆ ሞባይል ጀዋል ሰርቆ ሲሮጥ ሰው ይዞት እንዴት እንደሚቀጠቅጡ ታውቃላችሁ? ይህን ደግሞ የሚያገኙት ምን እንደሚያደርጉት አስቡት። አዎ እኔም እኮ ያለሁበት በውጭ ዓለም ነው። በነገራችን ላይ ግን እውነት ስናየው በቃ ወደፊት ይሄ ነገር አሁንም በዚህ ነገር ከትተው እንደ 25 ዓመት ተፈርዶበት ይግባኝ እየጠየቀ ነው የሚባል ምን አይነት ድፍረት ቢኖራቸው ነው? የእሱ ቤተሰቦች የሆነ ምን አይነት ህሊና ቢኖራቸው ነው? አንተ ሸሚዛል እኮ የሆነ ነገር አንተ ልትሄድበት ኮርተ የምትሄድበት ወንድም እህት ወንድ ምናምን ሲሆን ነው። የእሱ እናት የእሱት እንደዛ ቦታ አይደለም መሄድ ራሱ ምን አይነት ድፍረት ኖሯት ነው? አይደለም ሊያስፈራሩ የሚችሉበት ኦፖርቹኒቲ ሊሄዱ ራሱ ሊያቀርብ ሚስታችሁ ሙቤ። እሺ ከታች የተጻፈው ቁጥራውን ውሸት ነው። እሺ ውሸት ነው እንዳት ከታች የጻፈችዋን ልጅ አንዴ ብሎክ አርጋት። ቅድም ቁጥር ነው ብላ የጻፈች ምክንያቱም እኔ ስደውል ፌክ ነው። እስቲ ቁጥሩን ውስጥ አንተ ፌክ ነው። ከታች ይኸውልህ ጭካኔ ተመልከቱ። ጭካኔ ተመልከቱ። እዚህ ጋር እኔ ቁጥሩን ስደውል አላነሳልኝም። አሁን ችግር ላይ ነኝ፣ አካውንት መላክ ይችላሉ ብሎ ጻፈልኝ። ፌክ ነው። ጃጊ ይባላል ስሙ። አያችሁ? ያጀማ ግን ምን እያደረገ ነው? ምን አይነት ግን ሰይጣንነት ነው? ይሄኛውን ሰው ፈልጊና በእናትሽ አካውንቱን እናዘጋለን። በእናትሽ ቁጥር የጻፈውን ፈልጊዋል። አካውንቱን እናዘጋዋለን። ለማህበረሱ ደግሞ ምን አይነት እንደዚህ አይነት ቆሻሻ ሰዎች እንዳሉ ቪዲዮ ሰርተን እናስተላልፋለን። እዚህ ጋር ስደውል ዝም አለኝና ሚሴጅ ጻፍኩኝ። እኔ ለሆነ ነገር ፈልጌሽ ነበር ከተመቼ ጻፍልኝ እህት የፈጣሪ አጥናሽ ቤት ጽፈው አይ አሁን ያለሁበት ሁኔታ አይመቸኝም አካውንት መላክ እችላለሁ። እሷ እንዲህ ትላለች ይመስላል ሙቤ። እሷ እናትየው አትልም እንደዚህ። በዚህ እንኳን መጠቀም የሚፈልጉ ሰዎች አሉ። ተመልከቱ። እኛ እኮ ያላወቅ ነው ያልገባን። ማህበረሰባችን ቆሽሸዋል። ቁጥሩን እኔ ያወጣዋለሁ። ከቁጥሩ ጋር ትክክል ታስተያየዋለህ ወይንም ሌላ ሰው ማንስቶ ይሆናል። እንደዚህ አይነት ነገሮች በእናቱ አሁን ምንም አይነት ነገር የሆነ አካውንት ተልኮ ምናምን የሚለው አይደለም። እንደዚህ አይነት ነገር ካስፈለገን እሷ መጣ በራሷ ሜትር ፊት ለፊት ነው በቃ እርግጠኛ በሆነ በራሷ አካውንት የሚሆንበት ሪፖርት ሁላችንም አለን። እንደዛ ካልሆነ በፍጹም የለም። ራሷ መታ እዚች ጋር በአካሏ ያለውን ነገር ትነግራን እንዲህ ነው ብላ አስረድታን፣ ከዛ በኋላ ደግሞ ጠበቃ እንዴት ነው ያስፈልግሻል ወይ ጠበቃ ከፈለገ እኛም እዚህም እህቶች ወንድሞችም በዓለም ላይ ያሉ ጠቅላላ ከጎንሽ እንደምንቆም የሚያስፈልገውን ነገር ከአሁን በኋላ ይብን እንኳን ሴፍቲ የሆነበት ቦታ መቀመጥ ከፈለግሽም እዛ ሄደሽ ተቀመጪ፣ እኛ ከጎንሽ ነን አለን ብለን በዚህ ማጽናናት ግዴታ። በቲክቶክ ላይቭ ላይ ራሷ ቀርባ ነው ከማህበረሰቡ ጋር ተገናኝታ አድራሻዋን በድብቅ ምንም ችግር እንጂ እንደዚህ ባለ መልኩ አይሆንም። አሁን ከታች ቁጥር የለቀቀችው እስቲ መልሰሽ ልቀቂ እስቲ ሪማዝ ወደ ያላለሽ ፈልጊ ወደ ላይ ብለሽ እኔ ስለወጣው አሁን ከገባው በኋላ ያለውን ኮመንት ነው ማውቀው። አንቺ ስላለሽ ወደ ላይ በይ። ሙባሪክ ወጣ እንደ ይዞታለሁ እስካሁን ቀጥ አደረገው። ምን አይነት ወንጀለኛ ክፉ መሆኑን እዚህ ጋር አይተሃል። እዚህ ጋር ደግሞ ምን አይነት ማህበረሰብ ሀገራችን እኮ እኛ በመልካምነታችን ኢትዮጵያ የምታወቀው የተራበን ማብላት፣ የተቸገረን መርዳት፣ የታመመን ማሳከም ነው። በአሁኑ ሰዓት ላይ ግን የምናያቸው ሰዎች በጣም ነው የሚገርሙ። በጣም በእውነት እጅግ እንደ አንዲት በድሮ ጊዜ እኮ ኢትዮጵያ ሲባል ኢትዮጵያ ጥሩ ስም የነበረች የዛኔ እንኳ ረሱል ሰለላሁ ዐለይሂ ወሰለም ነቢዩ መሐመድ ሂዱ ወደ ኢትዮጵያ መልካም የሆነ ንጉስ፣ ፍትህ ያለ ንጉስ ብሎ ነው ያኔ ሰሃቦቹን ጓደኞቹን ነቢያችን መሐመድ ወደ ኢትዮጵያ የላካት። ያኔ ወደ ነጃሽ የላካት አይደለን። አሁን ላይ ግን ምናየው ሀገራችን ፍትህ እያየን አይደለም። ምንም አይነት ፍትህ እያየን አይደለም። በጣም ነው የሚያሳዝነው። ተራው የሀያት መሐመድ ነው። ተራው ለሷ መስጣት ኢንሻአላህ። ሰላም አለይኩም ሀያት ነኝ። ትራንስፖርት ስለሆንኩ ነው 3 ደቂቃ ጠብቀኝ ልውረድ ከትሬን ማለት ነው። ሀያት የጀርመን ዋነኛ አካውንት ስለተዘጋ ነው። ችግር የለውም። ሌላ ሰው እስከዛ አብሽር ሀያት አውቄሻለሁ። ኦኬ። ከዛ ቀጥሎ ማን ነው? ሶሊ ነው ከታች
አይ ሰላም፣ እንዴት ናችሁ? እንዴት ነው? አማን ነው? እግዚአብሔር ይመስገን። ሁሉም እንዳሉት ነው። ምንም ነገር ማውራት ፈልግ አይደለም የገባሁት። አያም ኢን ሎየር ማለት እኔ ጠበቃ ነኝ ያለሁት ኤንድ አይ ሊቭ ኢን ካናዳ እና ደግሞ የኢትዮጵያ ሕግ እስካሁን ድረስ እያየነው እንደሆነ ያለው ምንም አይነት ማለት መፍትሄ የሚሰጠን ሶልቭ የሚያደርግልን ነገር የለም። ስለዚህ ኤፍ ኤቭሪዋን ፖስት ትዊተር ላይ ፖስት የምናደርገው ከሆነ ምን አይነት መብት ልናገኝ እንችላለን? የዚህ ሀገር ኒውስ መዘገብ ይችላሉ። ይሄንን ኒውስ ይሄ መዘገብ ከሆነ ደግሞ የኢትዮጵያ መንግስት ሳይወድ በግዱ ፎርስ ተደርጎ ለሁሉም ነገር መፍትሄ እንዲሰጥ ማድረግ ይቻላል። እኔም ይሄን ያልኩት ትዊተር ላይ ምን ላይ ፕሮፋይል ቻሌንጅ እንጀምር። ለምን ትዊተር ላይ እንትን ስንንቀሳቀስ ትዊተር ላይ ትልልቅ የውጭ ሀገር ዜናዎች ምናምን ስለማያዩት ፕሮፋይል ቻሌንጅ መጀመር አለብን። ቲክቶክ ላይ፣ ዩቱብ ላይ፣ ፌስቡክ ላይ በየቦታው ሲለቀቅ ሰው ምንድን ነው ይሄ ነገር ብሎ ትኩረት ይሰጠዋል። ስፔሻሊ ትዊተር ላይ እና ደግሞ ሬጉላር ፖስት ቢደረግ ሁሉም ሰው ነው የሚያየው። ስፔሻሊ ደግሞ እዚህ ሀገር ያሉ የኢትዮጵያ ዜግነት ኖሯቸው በየኤምባሲ ውስጥ የሚሰሩ ሰዎች ካሉ እነሱ ፎርስ ማድረግ ይችላሉ። እኔ ሎየር ያለው ጠበቃ ነኝ። ምንም ነገር እዚህ ሀገር ላይ አፕላይ ካደረግ ማንም ፎርስ ማድረግ ይችላል ኢትዮጵያ ያለው መንግስት። እኛ እዚህ ሀገር ያሉ ሰዎች ጫና የምናደርግ ከሆነ ማንም የትኛውም አካል ኢትዮጵያ ውስጥ ያለው የሚበልጥ የለም። እዚህ ጋር የህፃን ልጅ ነፍስ ነው የጠፋው። በየትም ሀገር በምንም አይነት ሁኔታ መግደልም አይደለም መድፈርም አይደለም ጫፏን መንካት የማይችልበት ሁኔታ ላይ ነው የነካት ልጅቷን። እዚህ ጋር እያንዳንዳችን የምንኖረው ደግሞ ቁጭ ብለን ለማየት አይደለም። ሌላ ነገር ቢሆን እያንዳንዳ ተቀምጠ ያሉ ሰዎች አንድ ልጃቸው ተመክታ ቢሆን ኖሮ እንደዚህ አይሆንም ነበር። የምንሰንፈው እኛ ነን። እየሰንፈን እስከዛሬም ሰንፈን የሁላ ነገር የሆነ እስከዛሬ በተደረጉ ነገሮች በመሰባችን ነው። ከዚህ በላይ የተፈጸመ ወንጀል ይኖራል። አሁን እሷ እኮ ሚዲያ ላይ ስለወጣች ነው። እንደነዚህ አይነት ስራ የሚሰሩ በጣም በርካታ እንግዲህ ሰምተሻል። እኔ ነርስ ነኝ፣ ወንዶች ህፃኖች ተደፍረው ሲመጡ አይቻለሁ እያለች ነው። የተለያዩ ህፃኖች እንደዚህ የተደረገው ነው። በልጄ ብቻ አይደለም። ይኸው ስትናገር ሰምታል። ዩሲ ዛት አይተሸዋል አይደለም? I see everything. You know, and I work in 7 years as this right again. It's my first time እንደዚህ አይነት ነገር ሰማ. I never heard እንደዚህ አይነት ነገር እዚህ ሀገር ላይ ግን ይሄ ሁላ ነገር የሆነው ይሄኛ በሀገራችን ምንድነው አንድ ጠንካራ ሰው ስላጣል ነው ሁላ ነገር የሆነው። በጣም የሚያስጠላ ነገር ነው። ምንም አይደለም። አሁን ሁላችንም ምንችለውን ነገር ፎርስ ማድረግ እንችላለን። ሁላችንም በተለይ እዚህ ሀገር ኒውስ ላይ ማውጣት አለብን። ይሄ መስ ነው መሆን ያለበት። እንደዛ እስከሆነ ድረስ ምንም አይነት ሀይል ሊኖራቸው አይችልም። ይሄ ልንገር ብዬ ነው። ሁላችን ደግሞ ባለፈው አይተሽ ከሆነ አንድ እህታችን እንደዚሁ በኢዮባ ሚዲያ ላይ ቀርባ የገዛ ባለቤቷን ልጇን በጣቱ ነው ሲደፍራት የነበረው። በጣቱ ለደፈረበት ማለት ነው 25 ዓመት ነው የተፈረደበት። እሷ ራሱ ያንሰኛል ብላለች። ህፃን ልጇ በህይወት አለች። ግን አሁን ይሄ እኮ የሆነው እንዴት መሰለሽ 25 ዓመት ከተፈረደበት በኋላ ድጋሚ አሳደዷት። ከተወለደችበት ቦታ ጎንደር፣ ከጎንደር አዲስ አበባ እንደገና ገብታ በፍርሃት ነው ያለችው። ይሄ እኮ ነው የሚያሳዝነው። የተወሰኑ ሰዎች እናስተናግድና በጣም ነው የምናመሰግንሽ። ፎሎ አድርጋት። አሁን በቃ አሁን ማውራት እችላለሁ። ፎሎ አድርጓት እና ታስፈልገናለች። ፎሎ መልሱልኝ። በጣም ነው የምናመሰግነው። ለአንዳንድ ጉዳይ ታስፈልጊን ይሆናል። እንደዚህ አይነት ሰዎች ያስፈልጉናል። የሆነ ነገር ሲሆን ካናዳ ላይ ቢ የሆነ ሰው ብዙ ጊዜ እንደዚ ሊከሰት ስለሚችል ኮንታክት እናደርጋለን።